አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላምታዬ ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምንቆያችሁ ሰበር መረጃዎችን ይዤ ቀርቤያለሁ። አሜሪካ ሌሊቱን በይፋ በኢራንና እስራኤል መካከል ባለው ጦርነት ውስጥ ኢራን ላይ ጥቃት በመክፈት ቀጥተኛ ተሳታፊ መሆኗን በይፋ ካረጋገጠች በኋላ አሜሪካ ከፍተኛ የሆነ ስጋት ከሀገር ውስጥም ከውጭም እንደተጋረጠባት ተንታኞች እየተናገሩ ነው። ኢራን በበኩሏ በአሜሪካ ጥቃት ከተፈጸመባት በኋላ ከዚህ በኋላ 3 አማራጭ ይኖራታል ብለዋል ዓለም አቀፍ ተንታኞች። የአሜሪካ በዚህ ጦርነት ለራሷ አሜሪካ፣ እስራኤል እንዲሁም ኢራን ብሎም ለዓለም ከፍተኛ የሆነ ስጋትን ደቅኖባታል። ከቢቢሲ ያገኘሁትን ይህንን መረጃ እንደሚከተለው አደርሳችኋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎችን በፍጥነት በታማኝነት በጥራት ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተ መንግስት የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ የተባለ እርምጃ ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደሆነችበት ግዙፍ ጦርነት እየመሩት ነው። አሜሪካ በዚህ ጦርነት ውስጥ በመሳተፏ በሀገር ውስጥም በውጭም ከፍተኛ የተባለ ስጋትን ፈጥሯል። አሜሪካ ሌሊቱን በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ኢራን ምላሽ ለመስጠት ከ3 ስልታዊ ምርጫዎች አንዱን መምረጥ ይጠበቅባታል። የመጀመሪያው ጠንካራና ፈጣን ምላሽ መስጠት ሲሆን ኢራን አሁንም ለዓመታት አምርታ የሸሸገቻቸው ከፍተኛ የባላስቲክ ሚሳኤሎች አሏት። ጥቃት ለመሰንዘር የምትወሰን ከሆነ በመካከለኛው ምስራቅ ወደ 20 የሚጠጉ የአሜሪካ ጦር ኃይሎች ይገኛሉ። እንዲሁም በዩናይትድ ስቴትስ የባህር ኃይል መርከቦች ላይ ሰው አልባ አውሮፕላኖችን እና ፈጣን ጀልባዎችን በመጠቀም ተከታታይ ጥቃት ልትፈጽም ትችላለች። ሁለተኛው አማራጭ ደግሞ እጅን አጣጥፎ መቀመጥ ሲሆን ይህ ከተጨማሪ የአሜሪካ ጥቃቶች ሊጠብቃት ይችላል። እንዲሁም የዲፕሎማሲው መስመር መምረጥ ከአሜሪካ ጋር እንደገና ድርድር ለመቀመጥ ያስችላታል። ነገር ግን ምንም ነገር አለማድረግ የኢራን አመራርን በተለይም አሜሪካ ጥቃት ከፈጸመች አስከፊ መዘዞች እንደሚደርሱ ካስጠነቀቀ በኋላ ደካማ ያስመስለዋል። አስተዳደሩ በህዝቡ ዘንድ ያለውን ተቀባይነት መቀዝቀዝና አሜሪካ ተጨማሪ ጥቃቶችን የሚያደርሱትን ኪሳራ በማመዛዘን ሊወስድ ይችላል። ሌላኛው ደግሞ ጊዜ ጠብቆና አድብቶ ጥቃት መፈጸም ነው። ይህ ማለት አሁን ያለው ውጥረት እስኪበርድ ድረስ መጠበቅና የአሜሪካ ጦር ሰፈሮች በከፍተኛ ጥንቃቄ ላይ በማይሆኑበት ጊዜ ድንገተኛ ጥቃት መፈጸም ማለት ነው። ይህ እንዳለ ሆኖ አሜሪካ በርካታ የሆኑ ስጋቶች ተደቅነውባታል። ትራምፕ በምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና በመከላከያ ሚኒስትር ፔቲ ሄግሴት ታጅበው ባደረጉት ንግግር ኢራን የኒውክሌር ፕሮግራሟን የማትተው ከሆነ ወደፊት እጅጉን የከፋና በጣም ቀላል ጥቃቶች ሊያጋጥሟት እንደሚችል አስጠንቅቀዋል። የተሆናቸው ብዙ ጥቃቶች አሉ ነበሩ ያሉት ትራምፕ አሜሪካ እነዚህ ስፍራዎች ላይ ፈጣን የሰላላና በብቃት የተሞሉ ጥቃቶችን እንደምትፈጽም ተናግረዋል። ፕሬዝዳንቱ ይህንን ዛቻ ቢያሰሙም የአሜሪካ ጦር በኢራን የተሳተፈ እንዲቀጥል ማድረግ ለአሜሪካ ለቀጠናውና ለዓለም የከፋ ሁኔታን ሊያመጣ የሚችል እርምጃ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና መሆኑን በመጥቀስ አሜሪካ ግጭቱን ለማባባስ መወሰኗ የቀውስ አዙሪት ሊያመጣ እንደሚችል አስጠንቅቀዋል። አያቶላህ አሊ ካሚኒ እንደዛቱት ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመስጠት ልትገደድ ትችላለች። ትራምፕ በሳምንቱ መጀመሪያ ሊያደርጉት የነበረው ኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚል ንግግር ፕሬዝዳንቱን ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ ከቷቸዋል። የራሷን ማስጠንቀቂያ ስትሰጥ የነበረችው ኢራን ራሷን ተመሳሳይ ሁኔታ ውስጥ አስገብታለች። ጦርነቶች የሚጀመሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጭና ከሚገመተው በላይ እየሰፋ የሚሄደው በእንዲህ አይነቱ ሁኔታ ነው። ሐሙስ ዕለት ትራምፕ ለኢራናውያን የ2 ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅጉን አጥሮ ወደ 2 ቀን ተቀይሯል። ቅዳሜ ሌሊት የአሜሪካው ፕሬዝዳንት እርምጃ መውሰዳቸውን አስታውቀዋል። ከጥቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያ
በሚዲያና በቴሌቪዥን ባስተላለፏቸው መልእክቶች የሰላምን በር ለመክፈት ሲሞክሩ ታይተዋል። ይህ ግን ጉዳዩን በአዎንታዊ መንገድ መመልከት ሊሆን ይችላል። እስራኤላውያን ኢራንን ወታደራዊ አቅም ለማውረድ ከፍተኛ ጥረት ቢያደርጉም አያቶላህ አሁንም በእጃቸው ላይ መሳሪያዎች አሉ። ነገሮች በፍጥነት ሊበላሹ ይችላሉ። አሁንም ምን ሊሆን እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ትራምፕ አሜሪካ የፈጸመችው ጥቃት ኢራን ወደ ድርድር ጠረጴዛው እንድትመጣ ያስገድዳታል የሚል ተስፋ የሰነቁ ይመስላሉ። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፈቃደኛ ያልሆነ ሀገር በአሜሪካ ቦምቦች ድብደባ ሀሳቡን ይቀይራል ብሎ መናገር ያዳግታል። ትራምፕ አሜሪካ ጥቃት ነጥላና የተሳካ እርምጃ እንደሆነ ያመላከቱም ይገኛሉ። ነገሩ ይህል ካልሆነ ግን በድጋሚ ጥቃት እንደሚፈጸም የሚናገረው ግፊት ሊጨመር ወይም ፕሬዝዳንቱም ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ የወሰዱ ሊያስመስላቸው ይችላሉ። ትራምፕ የተጋረጠባቸው ጣጣ የሀገር ውስጥ ፖለቲካ ስጋት እንዲሁም የዓለም አቀፍ ደህንነት ላይ የሚነሳን ጥያቄ ያካትታል። አሜሪካ በኢራን ላይ ጥቃት እንድትፈጽም የማድረግ ሀሳብ ከዲሞክራቶች ብቻ ሳይሆን ቅድሚያ ለአሜሪካ የሚለው የትራምፕ እንቅስቃሴ ደጋፊ ከሆኑ ግለሰቦች ጭምር የሰላ ትችት ያስከትላል። ፕሬዝዳንቱ ባልተለመደ ሁኔታ በሶስት የቅርብ አማካሪዎቻቸው ታጅበው ብሔራዊ ንግግር ማድረጋቸው በፓርቲ ውስጥ አንድነት እንዳለ ለማመላከት የተደረገ ሙከራ ሊሆንም ይችላል። አሁን ጥቃት የአንድ ጊዜ ድርጊት ከሆነ ትራምፕ በደጋፊዎቻቸው መካከል ያለው መከፋፈል የማጥበብ እድል ይኖራቸዋል። አሜሪካን ወደ ትልቅ ጦርነት የሚያስገባት ከሆነ ግን ከአጋሮቹ ተቃውሞ ሊገጥማቸውም ይችላል። በመጀመሪያው ስልጣን ዘመናቸው ምንም አዲስ ጦርነት አለመጀመራቸውን በኩራት ለሚናገሩትና በባለፈው ዓመት የምርጫ ቅስቀሳ ዘመቻ ወቅት የቀድሞ ፕሬዝዳንቶችን ሀገሪቱን የውጭ ሀገር ጦርነት ውስጥ በክተት ሲወቅሱ ስለነበሩት ትራምፕ የቀዳሚው ጥቃት ጠባጫሪ እርምጃ ነው። ፕሬዝዳንት ትራምፕ እርምጃ ወስደዋል። ይህ እርምጃ ወዴት ሊሄድ ይችላል የሚለው ሙሉ በሙሉ እጃቸው ላይ ነው። መካከለኛው ምስራቅ ወዴት ይሁን መዳረሻው? አብረን የምንመለከተው ጉዳይ ነው። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።